የመንግስት ባለስልጣናት ከቤኒሻንጉል ጉሙዝ የተፈናቀሉ አርሶ አደሮችን ያነጋገሩ ነው። በአዲስ አበባ የሚኖሩ ነዋሪዎች ቤቶቻችን ሆን ተብሎ በመንግስት ሰዎች እየተቃጠሉብን ነው አሉ። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን በመከታተል ላይ ያላችሁት የኢትዮጵያ ሳተላይት ቴሌቪዥን ስርጭት ነው። አሁን የዜና ሰዓት ነው። የዕለቱን ዜና ገሊላ መኮንን ይዤ ቀርቤያለሁ። የመንግስት ባለስልጣናት ከቤኒሻንጉል ጉሙዝ የተፈናቀሉ አርሶ አደሮችን ያነጋገሩ ነው። ከአማራ ክልል የተውጣጡ ባለስልጣናት በፉነተ ሰላም ከተማ ሰፍረው የሚገኙትን የቤኒሻንጉል ጉሙዝ አማርኛ ተናጋሪ ተፈናቃዮችን በማነጋገር ላይ መሆናቸውን በስፍራው የሚገኙ ተፈናቃዮች ገለጹ። ባለስልጣናቱ ተፈናቃዮቹ የምርጫ ካርዶችን ግብር የከፈሉባቸውን ደረሰኞች የክልሉን መታወቂያ እንዲሁም ሌሎች አባሪ ሰነዶችን አቅርበው እንዲያስመዘግቡ አድርገዋል። ይሁን እንጂ ተፈናቃዮቹ ወደ መጡበት አካባቢ ስለመመለስ እና አለመመለሳቸው ወይም ሀብትና ንብረታቸው ተመልሶላቸው ወይም ካሳ ተከፍሏቸው በአካባቢያቸው የእርሻ ቦታ ተሰጥቷቸው እንዲሰፍሩ ስለመደረግና ለመደረጉ ምንም የተባለ ነገር እንደሌለ ተፈናቃዮቹ ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ድምጽ ሬዲዮ የመኢአድን ስራ አስፈጻሚ አባልና የሰሜን ኢትዮጵያ ተጠሪ የሆኑትን አቶ ተስፋዬ ታሪኩን በማነጋገር ስለ ተፈናቃዮቹና 59 ሰዎች በመኪና አደጋ መሞታቸውን የተመለከተ ዘገባ ሰርቷል። በዘገባው አቶ ተስፋዬ ሰዎቹ መሞታቸውን ለማረጋገጥ አለመቻላቸውን ገልጸዋል። አቶ ተስፋዬ ጉዳትም እንደደረሰባቸው ነው የሚነገረው። አሁን ለምሳሌ አንድ ተቋሚ ሚዲያ ሲዘግብ እንደነበረው የተወሰኑት በመኪና ተጭነው ከዛ አካባቢ እንዲወጡ ሲደረግ መኪናው ተገልብጦ ወደ 60 ሰዎች እንደሞቱም ዘገባ ደርሷልና ስለዚህ የሚያውቁት ነገር አለ። እንግዲህ ተደርጓልም አልተደረገም ለማለት ሁኔታውን በአካል ተገኝቶ ወይም ደግሞ ተገቢውን ጥናት አድርጎ መናገር ይጠይቃል። እኔ አንድ ሁለት ሰዎችን ለማግኘት ሞክሬያለሁ የሚሉኝ ምንድነው መኪናው በእርግጥ ተገልብጧል፣ የተወሰኑ ሰዎችም አካላዊ ጉዳት ደርሶባቸዋል፣ የሞተ ሰው የለም ነው የሚሉኝ። የሞተ ሰው በትክክል እነዚህ ሰዎች ያሉኝንም መቀበሉ አስቸጋሪ ነው። ግን በትክክል ያ ነገር እንደተባለው 60 ሰው ቢሞት በቂ ነገር ማግኘት እንችል ነበር ብዬ አምናለሁ እና ይሄንን በደንብ ማየት የሚጠይቅ ነገር ነው። ይታወቅ ነበር። በአሜሪካ ድምጽ የቀረበውን ዘገባ አስመልክቶ የተፈናቃዮችን ጉዳይ ማዕከል በመሆን መረጃዎችን በመሰብሰብና በማስተባበር ላይ የሚገኙ አንድ ተፈናቃይ ለኢሳት ሲናገሩ በአቶ ተስፋዬ የቀረበው ማስረጃ ለሁለተኛ ጊዜ ስለተገለበጠው መኪና እንጂ ስለመጀመሪያው 50 ሰዎች ስላለቁበት አይደለም በማለት የተሰጠው አስተያየት ትክክል አለመሆኑን ገልጸዋል። ከእርሳቸው ጋር በፖሊስ ጣቢያ የነበሩና ሌሎችም ተፈናቃዮች አስክሬን ለመለየት ተጠርተው መወሰዳቸውን በመጥቀስ አደጋው መከሰቱን በእርግጠኝነት ተናግረዋል። እሱን ወሬ ምናልባት እኛ ራሱ ከኛ ውስጥ ተይዞ ውስጥ ያለ ፖሊስ ጣቢያ ውስጥ ያለ ነው ያንን ሰው ማንነቱ የሞተ ሰው ማንነት ለመለየት የሄደ ትላንትና በዜና ሰምቻለሁ 3 ሰዓት ላይ ደጀን የነበረ ደጋቢ የሆነ የምን ፓርቲ ነው ሲናገር ሰምቻለሁ። ሰዎቹ አላሉኝም የሚል ብዙ ሰዎች እንግዲህ ከዚህ አካባቢ ከስንት ስብስብ ስላለ ወደ ባህር ዳርም ወደ ቡሬም እንዲያም የሚበታተን ስላለ ከዚያ ውስጥ የተረፈው ሰውዬ ላይገኝ ይችላል ነገሩ። ግን በትክክል በአይናችን ያየነው ነገር ነው፣ በአይናችን የታየ ነገር ነው። ምንም ይሄ የውሸት ሪፖርት የሚባል ነገር የለውም። ስለዚህ ትላንትና ሲቀርብ የነበረው ያ ደጀን አካባቢ ያለ መኪናው ተገልብጧል። ሁለተኛ መኪና ነው እሱ። ሁለተኛ መኪና ዱዱባ ከምትባል ቦታ ላይ ነው እሱ የተገለበጠው። ሁለተኛ መኪና ተገልብጦ ምንም ሰው ያው ቀላል አካል ጉዳት እንደደረሰባቸው ሰምተናል እንጂ ከባድ አካል ጉዳት እንኳን የደረሰባቸው የለም። ይሄኛው ደዴሳ በረሃ ከምትባለው ላይ ነው ከ60 ሰዎች አንድ ሰው ብቻ የወጣ። ራሳችን እየሰማን ነው ለዩ ሰው ላይ እየተባለ ከኛ አካባቢ የተያዙት ሰዎች ቢጫን የቀረቡ ሰዎች እየሄዱ ሲያዩ የነበረ ናቸው እንግዲህ የተናገሩት። ኢሳት የተፈናቃዮቹን መረጃ በመንተራስ በመኪና አደጋ ስለሞቱ ሰዎች ዘገባ ማቅረብ የሚታወስ ሲሆን ከመንግስት ወገን ማረጋገጫ ለማግኘት ያደረገው ጥረት ሊሳካለት እንዳልቻለ በተደጋጋሚ ገልጿል። በአገር ውስጥ የሚገኙም ሆነ መቀመጫቸውን በውጭ አገራት ያደረጉ በአገር ውስጥ እንደ ልብ ተንቀሳቅሰው መዘገብ የሚችሉ ሪፖርተሮች ያሏቸው የሚዲያ ተቋማት ዘገባዎቻቸውን ቦታው ድረስ በመላክ እውነቱን ለማጣራት እስካሁን ድረስ ሙከራ ሲያደርጉ አልታዩም። አብዛኞቹ የሚዲያ ተቋማት በሶስተኛ ወገን ከሚሰሙት መረጃ በስተቀር የራሳቸውን ምርመራ ለማካሄድ አለመፈለጋቸው ጉዳዩን እንቆቅልሽ አድርጎታል።
ኢቲቪን ጨምሮ የገዢው ፓርቲ ልሳናትም ሆኑ ደጋፊ ሚዲያዎች ለጉዳዩ በቂ ትኩረት ሰጥተው ዘገባ አላቀረቡም። መንግስትም እስካሁን ይፋዊ የሆነ መግለጫ አልሰጠም። ኢሳት ለጊዜው ዘጋቢዎቹን ወደ አካባቢው በመላክ የፎቶግራፍ ማስረጃዎችን ለማቅረብ ባይችልም በቂ ማስረጃዎችን ለማሰባሰብ ከፍተኛ ጥረት እያደረገ መሆኑን ለመግለጽ ይወዳል። በአዲስ አበባ የሚኖሩ ነዋሪዎች ቤቶቻቸውን ሆን ተብሎ በመንግስት ሰዎች እየተቃጠሉብን ነው አሉ። በአዲስ አበባ በትናንትናው ዕለት ብቻ 2 ቦታዎች ላይ በተመሳሳይ ሰዓት ተቃጠሎ የደረሰ ሲሆን ድርጊቱ ያበሳጫቸው ወጣቶች ከፌደራል ፖሊስ አባላት ጋር መጋጨታቸውን የአይን እማኞች ተናግረዋል። የመጀመሪያው እሳት አደጋ የደረሰው በአባ ኮራን ሰፈር ፋሲል ሆቴል አጠገብ ከቀኑ 5 ሰዓት ከ10 ሲሆን ቃጠሎውም እስከ 7 ሰዓት ከ30 ድረስ መቆየቱ ታውቋል። አንድ ሰው ጭንቅላቱ አካባቢ ቃጠሎ ሲደርስበት ሌላ አንዲት ወጣት ደግሞ ሰውነቷ ተቃጥሏል። ከ40 በላይ ቤቶችና ብዙ ንብረትም መውደሙን የአይን እማኞች ገልጸዋል። የእሳት አደጋ መኪኖች ከ45 ደቂቃ በኋላ የደረሱ ሲሆን በቦታው ከደረሱም በኋላ ውሃ የለንም በማለታቸው ከአካባቢው ወጣቶች ከፍተኛ ተቃውሞ ገጥሟቸዋል። ከወጣቶቹ ጋር በተፈጠረ ግጭት አንድ የእሳትና ድንገተኛ አደጋ መኪና በድንጋይ የተሰበረ ሲሆን የመኪናው ሹፌርም ተደብድቧል። የፌደራል ፖሊስ ወደ አካባቢው በመድረስ በወጣቶች ላይ ድብደባ የፈጸመ ሲሆን 3 ሰዎችም ተይዘው ታስረዋል። አንድ የእሳት አደጋ ሰራተኛ ነፍስ ማዳኑን ትቶ ገንዘብ ሲሰበስብ እጅ ከፍንጅ መያዙም ታውቋል። የአካባቢው ሰዎች ቤታቸውን ያቃጠለባቸው መንግስት መሆኑን ይናገራሉ። በዚህ ዕለት በተመሳሳይ ሰዓት አውቶቡስ ተራ አካባቢ 32 ቀበሌ ላይ የሚገኙ ቤቶች ለሁለተኛ ጊዜ ተቃጥለዋል። በዚህ አካባቢ ይኖሩ የነበሩ ነዋሪዎች ቀደም ብሎ አካባቢውን እንዲለቁ ተነግሯቸው የነበረ ቢሆንም ነዋሪዎቹ ለመቀቅ ፈቃደኛ ሳይሆኑ ቀርተው ነበር። ከ2 ሳምንት በፊት በዚህ አካባቢ በደረሰው የእሳት አደጋ 11 ሰዎች መሞታቸው ይታወሳል። የመንግስት መገናኛ ብዙሃን የሟቾቹ ቁጥር 8 መሆኑን መዘገባቸው ይታወሳል። ትናንት በተነሳው ቃጠሎ ጊዜያዊ መጠለያ በመስራት ተጠልለው የነበሩ ሰዎች መጠለያቸው ሙሉ በሙሉ እንደወደመባቸው ታውቋል። ነዋሪዎቹ መንግስት ተለዋጭ ቤት ሳይሰጠን ቤታችንን ለቀን አንወጣም በማለት ለረጅም ጊዜ ሲያንገራግሩ ቆይተዋል። በጉዳዩ ዙሪያ የእሳት አደጋ ባለስልጣናትን አስተያየት ለማካተት ያደረግነው ጥረት አልተሳካም። ኢህአዴግ በመንግስት መስሪያ ቤቶች ላይ ያሉ ሰራተኞች ድርጅቱን እንዲመርጡ ቃል የሚያስገባ ቅጽ ለአባሎቹ ሰጠ። በዚሁ የቃል ኪዳን ቅጽ ላይ በከተማዎች የሚካሄደውን የወረዳ የክፍለ ከተማና የከተማ ምክር ቤት አባላት ምርጫ ነፃ፣ ሰላማዊ፣ ዲሞክራሲያዊና በህዝብ ተአማኒነት ያለው እንዲሆን በማድረግ ድርጅታችን ኢህአዴግ አሸናፊ እንዲሆን የበኩሌን አስተዋጽኦ ማድረግ የታላቁ መሪያችንን ጓድ መለስ ዜናዊ ሌጋሲ ለማስቀጠልና ራዩን ከግብ ለማድረስ የገባውትን ቃል ተግባራዊ ማድረግ የሚል ሐረግ ተጽፎ የሚገኝ ሲሆን በመሰራበት መስሪያ ቤት የምርጫ ካርድ ያወጡ 5 ሰዎችን በአንድ ለ5 አደረጃጀት ኔትወርክ በመያዝ ኢህአዴግን እንዲመርጡ እንቀሳቀሳለሁ የሚል ቃል ኪዳንም ታክሎበታል። በዚሁ ቅጽ ላይ በኔትወርክ ከያዝኳቸው ሰራተኞችና ነዋሪዎች ውስጥ ቢያንስ አንድ ሰው ወደ አባልነት በማምጣት ህገ ደንብና ፕሮግራም ተወያይቶ እንዲደራጅ በማድረግ ድርጅቱን አጠናክራለሁ። የምርጫ ቅስቀሳ ለማካሄድ በኔትወርክ የያዝኳቸው መስሪያ ቤት ሰዎች በቀን ለዚህን ሰዓት በማግኘት ድጋፍ አደርጋለሁ የሚሉና ሌሎችም ቃል ኪዳኖች ሰፍረዋል። ኢህአዴግ በመንግስት መስሪያ ቤቶች የዘረጋው የአንድ ለ5 አደረጃጀት የመንግስት ስራን ለማቀላጠፍ ተብሎ የተቀየሰ እንጂ ፖለቲካዊ ዓላማ እንደሌለው በተደጋጋሚ ሲገልጽ መቆየቱ ይታወሳል። ይህ መረጃ ኢህአዴግ እስከዛሬ ሲሰጠው የነበረውን ማስተባበያ ውድቅ የሚያደርግ ነው። ይህ በእንዲህ እንዳለ ግንባሩ ዛሬ በአዲስ አበባ ንብን ምረጡ እያለ ሲቀሰቅስና ወረቀት ሲበትን ውሏል። ኢህአዴግ የሚያደርገውን የብቻ ሩጫ የሚቃወሙ 33 የፖለቲካ ድርጅቶች በመኢአድ፣ በአንድነት፣ በሰማያዊና በመድረክ አዳራሾች በሳምንቱ መጨረሻ ህዝቡን ለውይይት መጥራታቸውን መዘገባችን ይታወሳል። የአርበኞች ግንባር ዘብ የተባለው ድርጅት የፖለቲካ ድርጅቶችን የሲቪክ ተቋማትንና ኢትዮጵያውያንን ያሳተፈ ጉባኤ መጥራቱን አስታወቀ። ኃይሉ ማሞ ዝርዝር አለው። የኢትዮጵያ ህዝብ አርበኞች ግንባር ዘብ የጠራው የምክክርና የመወያያ መድረክ አፕሪል 13 2013 በጀርመን ኑረምበርግ ከተማ ይካሄዳል። ኢትዮጵያንና ድን ትውልዱን እንዋጅ በሚል መሪ ቃል በሚዘጋጀው በዚህ የውይይትና የምክክር መድረክ
ሁሉም የፖለቲካ ተቃዋሚ ፓርቲዎች፣ የሲቪክ ማህበራት፣ የሃይማኖት ድርጅቶች፣ የነፃ ሚዲያ ተቋማትና መላው ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲገኙ የተጋበዙ መሆኑን ግንባሩን ለኢሳት ያስተላለፈው መልእክት ያብራራል። ኢትዮጵያ አሁን ያለችበት ሁኔታ ስለ ድርጅቶችና ሌሎች ቅድመ ሁኔታዎች እንድናስብ ፋታ የሚሰጥ አይደለም ያለው የግንባሩ መልእክት በኑረምበርጉ ጉባኤ የፖለቲካ ፓርቲዎች የራሳቸውን ምልከታ በሀገራዊ ጉዳይ ላይ ከማቅረባቸውም በተጨማሪ የሲቪክ ተቋማትን በኢትዮጵያ ያለውን የሰብአዊ መብት ረገጣ ያብራራሉ በማለት ይገልጻል። ከዚህ የምክክርና የውይይት መድረክ በኋላ ምን ውጤት ይጠበቃል በሚል ለኢትዮጵያ ሕዝብ አርበኞች ግንባር ዘብ ዋና ሊቀመንበር አቶ ልዑል ቀስቅስ ኢሳት ላቀረበላቸው ጥያቄ ሲመልሱ ይህ ጉባኤ የሚዘጋጀው ሀገራችን እጅግ በርካታ በሆኑ ወያኔ ሰራሽ ችግሮች ፈተና ውስጥ በወደቀችበት ወቅት በመሆኑ ድርጅቶቹ ተቀራርበው በኢትዮጵያ መሰረታዊ ችግር ላይ አንድ አቋም ይዘው የጋራ ጠላታቸው በሆነው ወያኔ ላይ ለመረባረብ የሚተባበሩበት ጥሪያ ይከፍታል ሲሉ ተስፋቸውን ገልጸዋል። ለኢትዮጵያ ሳተላይት ቴሌቪዥን ኢሳት ለተጠናቀረው ዘገባ ኃይሉ ማሞ ከሙኒክ። ተመልካቾቻችንና አድማጮቻችን የዕለቱ ዜና የእስካሁኑ ነበር። የኢሳትን መደበኛ ዝግጅቶች በሳተላይት ቴሌቪዥን በኤስኢኤስ 5 በ5 ዲግሪ ቨርቲካል በ12054 ፍሪኩዌንሲ ሊከታተሉ እንደሚችሉ በአክብሮት እንገልጻለን። ከቀጣይ ዝግጅታችን ጋር ለሁላችንም መልካም ቆይታ